አመሰግናለን። በኦሮሚያ እስልምና ጉዳይ ጠቅላይ ምክር ቤት አማካይነት የሚዘጋጀው የጠንካራ የሐላል ምስክር ወረቀት ለተሻለ ጤናና ኢኮኖሚያዊ ልማት በሚል መሪ ቃል የሚዘጋጀው የሐላል ሲምፖዚየም ጋዜጣዊ መግለጫ ዛሬ እዚህ ቦታ ላይ ይሰጣል። ይህን ጋዜጣዊ መግለጫ የሚሰጡልን የኦሮሚያ እስልምና ጉዳይ ጠቅላይ ምክር ቤት ፕሬዝዳንት ሼክ ጀማል ሙሳ እንዲሁም ኡስታዝ በድሩ መሐመድ የኦሮሚያ እስልምና ጉዳይ ኮሚኒኬሽን ኃላፊና የሐላል ጉዳይ ምክትል ተጠሪ፣ ዶክተር ጌዲዮን ይልማ በግብርና ሚኒስቴር የኢትዮጵያ ግብርና ባለስልጣን፣ እንዲሁም እጩ ዶክተር አብርሃም ነጋሽ ከእንስሳት ልማት ኢንስቲትዩት የስጋ ልማት ዳይሬክተር፣ እንዲሁም አቶ አባው መኮንን የኢትዮጵያ ስጋ አምራቾች ላኪዎች ማህበር ስራ አስኪያጅ እዚህ ቦታው ላይ ይገኙልንና ጥቅል የሲምፖዚየሙን ጋዜጣዊ መግለጫ ይሰጡልናል። እናንተም ጥያቄ ካላችሁ በመጨረሻ የምታነሱ ይሆናል። ወደ ቦታው አሁን የጠራችሁ መግለጫውን የምትሰጡልን እንግዶቻችን ወደ መድረኩ እንድትመጡ ጋብዛለሁ። ሼክ ጀማል ሙሳ፣ ኡስታዝ በድሩ መሐመድ፣ ዶክተር አብርሃም ነጋሽ፣ አቶ አባው መኮንን፣ ዶክተር ጌዲዮን ይልማ ወደዚህ ልትመጡ ጠይቃለሁ። ዛሬ የምንሰጠው ህዳር 24 2015 ወይ ደግሞ ዲሰምበር 3 2022 ሀገር አቀፍ የሐላል ሲምፖዚየም በዚሁ በሸራተን ሐዲስ ሆቴል ይካሄዳል። ይህንን በተመለከተ መግለጫ ለመስጠት ነው ዛሬ የተሰበሰብነውና መጀመሪያ ላይ ፕሬዝዳንታችን ሼክ ጀማል ሙሳ የመክፈቻ ንግግር ያደርጉልንና ከዛ በኋላ ደግሞ ቴክኒካዊውን ደግሞ እኔን ጨምሮ እዚህ ያሉት ዶክተሮችና ወንድሞች አብረን መግለጫውን የምንሰጥ ይሆናል። አሁን ወደ ሼክ ጀማል ሙሳ አስተላልፋቸዋለሁ። ቢስሚላሂር ረህማኒር ረሂም الحمد لله رب العالمين الذي بين الحلال من الحرام وأرسل رسوله بالهدى ودين الحق ليظهره على الدين كله ولو كره المشركون وبعد إني أسقدمي بأفان أورومو نقرالو كذا قطيه بأمارينيا تنش مابراريا ماستت فلقالو نسمع مالنا الله ربي فقالني أقو ربي سبحانه وتعالى المنا ما وصو الدنباسين وانغاري أكنيات وانغاري أكلوب وانغاري أكأفت وانغاري خيست أكجرات جروف جريني إسا هندي وانغارين أكته ربي خراغوني سيرا قولي ربي خناف قالني هاقو نبي محمد عليه الصلاة والسلام المنا ما هنداف وان غاري برسيس وداف كان اركي دوبا وان غاري جتشون حلال جتشون حلال كلمة عرباتي حلال جتشون وان غاري جتشون قرآن خيست دبته يا أيها الذين آمنوا كلوا من الطيبات واعملوا صالحا إني بما تعملون عليم. يا ورين أنا أقوم ستنجا ربي تجا يا أمة سلاما جني يا ورين أنا أقوم ستن خديرة خدبرة كلوا من الطيبات وان حلال نياداجي فالان تكارانين وان حلال سن مو حرامي حرام فيانا ماتيف ركوبا جيرينيا والله هنداف ركوبا حرام وان هما خناف وان غاري نيادا وان غاري دلقا وان سندليدن النيم بيغجي ربي خناف مجلسني خينيا ديبارتمنتي هدوك ابن خيسا دم حلال قيرا هدو وجنين كان تعاملته ولين كان هجن حلال ما إسا خانتوها تتاجد كذبا مقتل بأمارينيا تنش مابراريا مستفلق الله يوروميا اسلمنا قداوج عند مكر بيت تقواكمو يزاري 30 عمت قدما مالت ب 1986 عمت مرات عند إثيوبيا قطاطر
ሲሆን በቅርቡ በ2011 ሰኔ ላይ በአዲስ መልክ ተዋቅሯል። በስሩ ከክልል እስከ መስጂድ የተዘረጋ መዋቅር ያለው ሲሆን 21 ዞኖችና 19 የዞን ደረጃ ያላቸው ከተሞች ያቀፈ ነው። በአገሪቱ ውስጥ ከሚገኙ ሙስሊሞች ከግማሽ በላይ ማለት 52% የሚሆኑት በኦሮሚያ ክልል ውስጥ እንደሚገኙና ከክልሉም ህዝብ ብዛት ከግማሽ በላይ ሙስሊም መሆን አንድ ጥናት ያመለክታል። የክልል ምክር ቤቱ ዋና መስሪያ ቤት መቀመጫ ፍንፍኔ አዲስ አበባ ሲሆን ወደ 13 ዲፓርትመንትን ያቀፈ ሆኖ ይገኛል። አንደኛ ዋና መስሪያ ቤቱ ፕሬዝዳንት አለ፣ ምክትል ፕሬዝዳንት አለ፣ ዋና ጸሐፊና ፈትዋ ዘርፍ፣ ሐጅና ዑምራ፣ ዳዕዋና ትምህርት ዘርፍ፣ መስጂድና ወቅፍ ዘርፍ፣ ማህበራዊና አደረጃጀት ዘርፍ፣ ወጣቶችና ሴቶች ዘርፍ፣ ሚዲያና የህዝብ ግንኙነት ዘርፍ፣ የዲፕሎማሲና የሃይማኖቶች ጉዳይ ዘርፍ፣ የዞንና የዲያስፖራ ጉዳዮች ዘርፍ እንዲሁም የሐላል እርድ ቁጥጥርና ሰርቲፊኬሽን ዘርፍ የተዋቀረ ነው። የሐላል ዘርፍን በተመለከተ ሀገራችን ስጋ ወደ ውጪ መላክን የጀመረችው 25 ዓመታትን ያስቆጠረ ሲሆን ከዚህ ጋር ተያይዞ የሐላል እርድ ቁጥጥር እና ሰርቲፊኬሽን ስራ የኦሮሚያ እስልምና ጉዳዮች ጠቅላይ ምክር ቤት ሲሰራው ቆይቷል። እስከ 25 ዓመት በላይ ማለት ነው። በአሁኑ ሰዓት በሀገራችን በዋናነት ወደ 3 የአረብ ሀገሮች አንደኛ የተባበሩት ኢማራቱል አረቢያቱል ሙተሂዳ የምትባል ሀገር ወይም ዱባይ የምትባል ትልቋ ከተማ እንደውም በሁለተኛ ደረጃ ሳውዲ አረቢያ በሶስተኛ ደረጃ ቀጠር የምትባል ሌሎችም ሀገሮች ከ11 ዘመናዊ መስለኽ ወይም ቄራዎች ይላካል። አዳዲስ ወደ ዘርፉ ሊገቡ ቅድመ ዝግጅት የጨረሱ አራት የሚሆኑ ዘመናዊ ቄራዎች ያሉ ሲሆን በአላህ ፍቃድ ኢንሻአላህ ዘርፉን በቅርቡ ይቀላቀሉታል። እኔ ከኑማንጃ ከነጫላ እትጋፈተማ ለመፋ ነማ መጅሊስኒ ኦሮሚያዳ ዲፓርትመንቲ ከነረቲ እኒ ቶኮፋ በሬሳ يخاو يمجلس وانا صحفي شيخ مصباح عبد الرحمن የሚባል አለ። በሁለተኛ ምክትል ኃላፊ አለ ሼህ ኡስታዝ በድሩ መሐመድ እና እንዲሁም ከወንድማችን ከግብርና ሚኒስቴር እንዲሁም ከስጋ ምናምን ሁሉ ያቀፈ ነው። 11 ዶክተሮች 13 ዶክተሮች አለን በየቀይራው ማለት ነው። ከናፍጀቻ መጅሊስኒ ኦሮሚያ ከነጫላ በበልሴ ፕሮጀክቲን ጉርጉዳን ሊማሐላል አለቱ ኦሮሚያ ከይሰ ዋንጅሩፍ ካዮ ፊ አብዲ ቀምና ነምኒ መጅሊስ ኦሮሚያቲ ወጅኒን ሀየመሳ ስረይፈቴ ሊማሐላል ረተ ወጀቹ በርባዱ ዋን ሐላል ፈካቱ ዋን ፈያፍ ደዋ ተዮኛተን ቃማ ፈያ ተኦላፍ ነገያ ዋን ሰሙነ መንሀዶችን شريان إسلاما بكتي وني حرام قديف وان أصون قرعمين نيادم وني حرام قديف ومليمتي ديني بيلدا خيس جرو خان ركوبا قبو جرمي أدادا قبو أكا قراسو تنان إرابوه جتشوفي شريان إلا سببا إرهدوه مباتو اللي بيكا مادا جتشو نمني بكتي نياتو وقمسن ركوبا بيكا منين قبا موان تيف حلال نيادا حلال دبدا حلال حجت داجي شريان وانو ججيف مجلسني خينيا مجلسني أوروميا دا كايو بلا قبنا وانتف زرزري وخاو إبسا بلسخيا فين إيسا سانس نجراني كانوا مانجتشو بربادا والسلام عليكم ورحمة الله وبركاته. وعليكم السلام. بسم الله الحمد لله الصلاة والسلام على نبينا محمد وعلى آله وأصحابه ومن تبعهم بإحسان إلى يوم الدين. ፕሬዝዳንታችን እንደገለጹት የሐላል ቁጥጥርና ሰርቲፊኬሽን ኦሮሚያ መጅሊስ ከጀመረ ኦልሞስት 25 ዓመታት ሞልቶታል። ከ6 ዓመት በኋላ ደግሞ የዱባይ አክሽን ሴንተር ህጋቸውን እያጠበቁ ስለመጡ የኦሮሚያ መጅሊስም ህጉን ስታንዳርዱን
እያሟላ ችግሮችን እየቀረፈ በአሁኑ ሰዓት በጥሩ ደረጃ ላይ ይገኛል። ቀደም እንደተገለጸው ወደ ከሶስት ሀገራት ጋር ስምምነት ተፈራርመን እየላክን ያለነው አንደኛው ዱባይ ነው፣ ሁለተኛ ሳውዲ ነው፣ ሶስተኛ ቃታር ነው። በዱባይም ሆነ በሳውዲ ሰርቲፊኬት የትኛውም የአረብ ሀገራት ከኢትዮጵያ የሚላኩ ወይ ደግሞ ኤክስፖርት የሚደረጉትን ስጋ ይቀበላሉ። ከ11 የሐላል እርድ መስፈርትን ካሟሉ ዘመናዊ ቄራዎች ስጋ የሚላክ ሲሆን በዚህ ዘርፍ ላይ ለመስራት ቅድመ ዝግጅታቸውን የጨረሱት በቅርቡ የሚቀላቀሉ ተጨማሪ 4 ቄራዎችም በቅርብ ጊዜ ይጀምራሉ ብለን ተስፋ እናደርጋለን። የሐላል ዘርፍ አወቃቀርን በተመለከተ የሐላል እርድና ቁጥጥርና ሰርቲፊኬሽን ዘርፍ በበላይነት ተጠሪነቱ ለኦሮሚያ ክልል እስልምና ጉዳዮች ጠቅላይ ምክር ቤት ዋና ጸሐፊ ሲሆን እንዲሁም የሚዲያና ህዝብ ግንኙነት ዘርፍ ምክትል ኃላፊ የሐላል ጉዳይ ምክትል ተጠሪ ሆኖ በኦሮሚያ መጅሊስ ውስጥ እያገለገሉ ይገኛሉ። ሙያዊ ጉዳይን በተመለከተ ቴክኒካል በቬተሪነሪ ሜዲሲን የተመረቀ ዶክተር ወይም ዶክተር ስራጅ ኢብራሂም የዲፓርትመንቱ ኃላፊ ሆኖ ወንድማችን ሙንዝር አህመድ ደግሞ የኳሊቲ አሹራንስ ሆኖ በሙያዊ በኩል ደግሞ ሁለቱ እያገለገሉ ይገኛሉ። በአሁኑ ሰዓት ትክክለኛና የሐላልን መስፈርት ስታንዳርዶችን የትኛው የአክሬዲቴሽን ሴንተሮቹ በሚፈልጉት መልኩ አሟልቶ ቅድመ ዝግጅቱን ጨርሷል። በቅርብ ጊዜ ለዓለም ዋንጫ ስጋ ለመላክ በተለይ ቃታር አሁን ለጀመረችው ዓለም ዋንጫ ስጋ ለመላክ ዩጋንዳ ለቃታር አፕሊኬሽን አስገብታ ነበረ። ግን ዓለም አቀፍ ስታንዳርድ ካሟሉ አክሬዲቴሽን ሴንተሮች ወይ ደግሞ ፍቃድ ከሚሰጡ ውስጥ ፍቃድ ስለሌላት ዩጋንዳ ስጋ መላክ አልቻለችም። ስለዚህ ሪኮመንዴሽን ሰጡ ቃታሮቹ ወደ ኦሮሚያ መጅሊስ ሂዱና ኦሮሚያ መጅሊስ የናንተን ቄራ ሰርቲፋይ ካደረገ ስጋ ከናንተ እንቀበላለን ብሎ ሪኮመንዴሽን ቃታሮች ለዩጋንዳ ሲሰጡ ዩጋንዳ ለኦሮሚያ መጅሊስ ማመልከቻ አስገብቶ አስፈላጊ የሆኑትን ፎርማሊቲን አሟልቶ ከኛ ምክር ቤትም ሁለት ሰዎች ተመድቦ ኦዲት አድርጎ የአንድ የዩጋንዳ ቄራ ፐር ሊሚት የሚለውን ሰርቲፋይ አድርገዋል ማለት ነው። ያ ዩጋንዳ ቄራ አሁን በኦሮሚያ እስልምና ጉዳዮች ቁጥጥር እና ፍቃድ ለቃታር የዓለም ዋንጫ ስጋን በአሁኑ ሰዓት እየላከ ይገኛል። ዘርፉ እያበረከተ ያለው ሀገራዊ አስተዋጽኦን በተመለከተ ምን እያበረከተ ነው የሐላል ዘርፉ የሚለውን ደግሞ እናያለን። ከላይ እንደተጠቀሰው ከሀገራችን አልፎ ኡጋንዳ ለቋታር ዓለም ዋንጫ ለምታቀርበው ስጋ የኦሮሚያ እስልምና ጉዳዮች ሐላል እርድ ቁጥጥርና ሰርቲፊኬሽን ስራን በመስራት እንደ ሀገር ልንኮራበትና ልንደሰትበት የሚገባ ጉዳይ ነው። ሌላው የውጭ ምንዛሪን ከማስገባት አንጻር የማይናቅ ሚና እየተጫወተ ይገኛል። እንደ ምሳሌ የ2 ዓመት ሪፖርት በ2013 $90 ሚሊዮን፣ በ2014 $120 ሚሊዮን በድምሩ የ2 ዓመት ብቻ $210 ሚሊዮን ለሀገራችን የፎሬን ከረንሲ ወይ ደግሞ የውጭ ምንዛሪን አስገብተዋል። የሥራ ዕድል ፈጠራን አስመልክቶ በእነዚህ ዘመናዊ ቄራዎች በእያንዳንዳቸው በአማካይ በአቬሬጅ 200 ባለሙያ፣ ከፊል ባለሙያ፣ የጉልበት ሰራተኞች በድምሩ 2200 በላይ ሰራተኞችን በቄራዎች ውስጥ ታቅፎ የሥራ ዕድል ተፈጥሮላቸው እየሰሩ ይገኛሉ። በተጨማሪ ደግሞ አርብቶ አደርና ከፊል አርብቶ አደር የግብይት ትስስር ውስጥም ጉልህ ሚና እየተወጣ ይገኛል። ምክንያቱም ይሄ ቄራ ወይ ደግሞ ኤክስፖርት ቄራዎች ስጋን ሲልኩት የሚያርዱትን ፍየልም ይሁን ማጆሪቲው እኛ እስካሁን ድረስ እየላክን ያለነው ፍየል ነውና ከአርብቶ አደሩና ከፊል አርብቶ አደሩ ስለሚገዙ የግብይት ትስስርም በዚህ ላይ ተፈጥሯል። በመጨረሻ ምንም እንኳን ሀገራችን በኢትዮጵያ እንስሳት ሀብት ግንባር ቀደም ከሆኑ ሀገራት ውስጥ አንዱ ብትሆንም ከዘርፉ የበለጠ ተጠቃሚ ለመሆን ተዋናዮች እና ባለድርሻ አካላት ተቀራርበው መስራት ላይ ያሉበት ክፍተቶችን ለመምራት ምክር ቤታችን በበኩሉ እየሰራ የምንገኝ ሲሆን በቅርቡ ህዳር 24 2015 በዚሁ በሸራተን አዲስ ታላላቅ እንግዶች የሚመለከታቸው አካላት ኤምባሲዎች በተገኙበት በሸራተን አዲስ ሐላል ሲምፖዚየም ይደረጋል። በዚህም በኩልም የበለጠ ዘርፉ ትኩረት እንዲያገኝ የሚያደርግ ዝግጅት እንደሚሆን ለማስገንዘብ ሁሉም ባለድርሻ አካላት ሚናቸውን እንዲወጡ ታሳቢ ማድረግ ጭምር የተሰጠ ጋዜጣዊ መግለጫ ነው።
እስካሁን ድረስ ኢትዮጵያ ውስጥ ያሉ ቄራዎች በአመት 200,000 ቶን የመላክ አቅም አላቸው። አሁን ኦሮሚያ እስልምና ጉዳዮች የሚቆጣጠረው የሐላሉንና የጤና ጉዳይ ሲሆን ግብርና ሚኒስቴር ደግሞ ጤናና ጤና ነክ ጉዳዮችን ይቆጣጠራል። ግብርና ሚኒስቴርና ኦሮሚያ እስልምና ጉዳዮች በአንድ ላይ ሬጉላቶሪ ቦዲ ሆነው የሚሰሩበት እነዚህ ቄራዎች 200,000 ቶን በአመት መላክ የሚችል አቅም አላቸው። ነገር ግን እስካሁን ድረስ እየላክን ያለነው 20,000 ቶን አካባቢ ነው በአመት ማለት ነው። እነዚህ ደግሞ በተለይ ከአቅርቦት ጋር የሚያያዙ ችግሮች ከግብይት ጋር የሚያያዙ ችግሮች ወደፊት የሚመለከታቸው አካላት ተቀራርበው አብሮ ሰርቶ ይሄንን የሐላል ዘርፍ ካደገ ሀገራችንም ምንዛሪ ታገኛለች። በተጨማሪም ሁሉም ከዘርፉ ተጠቃሚ ይሆናልና መግለጫችን ይሄን ይመስላል። ወደ ዶክተር ጌዲዮን ይልማ አሳልፍና እነሱ ደግሞ ይቀጥሉበት። አመሰግናለሁ። አመሰግናለሁ። ጌዲዮን ይልማ በህብረተሰብ ጤና አጠባበቅ በእንስሳት የህብረተሰብ ጤና ጠባቂ ነኝ። በተለይ ከስጋ ወደ ሰው የሚተላለፉ የእንስሳት በሽታዎችን በመቆጣጠር ረገድ በዛ ነው የኛ እንትን የተሰለፈው። ስለዚህ በኢትዮጵያ ግብርና ባለስልጣን የኤክስፖርት ስጋ ጥራትና ጤና ተቆጣጣሪ ዘርፍ ውስጥ እዛ ከፍተኛ የእንስሳት ሐኪም ነኝ በሙያዬ። ስለዚህ እዛ በማንኛውም ቅድም እንደተባለው በ11ዱም ኤክስፖርት ቄራዎች ውስጥ ወደ 70 የሚሆኑ ልክ እንደኔው አይነት ትምህርት የተማሩ የስጋ መርማሪዎች አሉን። እኛ እዛ ከኦሮሚያ እስልምና ጉዳዮች ምክር ቤት ሐኪሞች ጋር አንድ ሆነን የስጋን ጤናና ጥራት እንቆጣጠራለን። እኛ በአብዛኛው ጤናና ጥራቱን ስንቆጣጠር እነሱ ደግሞ በሸሪያው ሕግ መሰረት በእምነታቸው መሰረት በትክክል ታርዶ ለህብረተሰቡ ወይንም ውጭ ላለው ህብረተሰብ መቅረቡን ማረጋገጥ ነው። ስለዚህ ስጋው እኛና እነሱን የሚያገናኘን አንድ ትልቅ ነገር አለ። እነሱ በእምነቱና በጤናው ናቸው፣ እኛ ደግሞ በጤናውና በጥራቱ አካባቢ ነን። ስጋ እንደ ማንኛውም ኮሞዲቲ አገር ውስጥ የሚበላል፣ ወደ ውጭ ሀገር የሚላካል። የውጭ ሀገር ሰዎች በተለይ ሚድል ኢስት ነው እኛ የምንልከው። ቅድም እንደተባለው ወደ መካከለኛው ምስራቅ ሀገራት በተለይ ወደ 3ቱ እንልካለን፣ ሌሎችም ጋር ይላካል። ያው ኦፊሻሊ ግን 3ቱ ጋር ነው ያለን፣ የተባበሩት አረብ ኤምሬት፣ ኳታርና ሳውዲ አረቢያ። ስለዚህ እዛ የሚሄደው ስጋ መንግስት ለመንግስት ተፈራርሟል፣ ግብርና ሚኒስቴር ለግብርና ሚኒስቴር ተፈራርሟል፣ ካምፓኒ ለካምፓኒ ተፈራርሟል። ስለዚህ መንግስት የሚፈራረመው ስጋው ጤንነቱን የጠበቀ እምነቱን የጠበቀ ሐላል የተፈቀደ ሐላል ማለት የተፈቀደ ነው። እኛ ሲያስተምሩን ወንድሞቻችን ሲያስተምሩን የተፈቀደና የተከለከለ አለ። ስለዚህ የተፈቀደ መሆን አለበት። ያልተፈቀደ ነገር ያው ሐራም ነው፣ በፍጹም አይቻልም፣ ኃጢአት ያስገባል። ስለዚህ ይሄንን አንድ ላይ ነው የምንሰራው። ስለዚህ ስጋው ያው በጣም በቀላል ቋንቋ 2 ትልልቅ ዶክመንት አለው ወይንም 2 ትልልቅ ቪዛ አለው። ምን አይነት ቪዛ ነው? አንዱ የኛ የኢትዮጵያ ግብርና ባለስልጣን በየቄራው የሚሰጠው በየዕለቱ ታርደው ለሚወጣ ስጋ የሚሰጠው የጤና ማረጋገጫ ሰርተፊኬት እና ወንድሞቻችን አባቶቻችን ባሉት ሐኪሞች ደግሞ በእምነቱ መሰረት የተፈቀደ መሆኑን አረጋግጠው የሰርተፊኬት። ስለዚህ ይሄ ህዳር 24 የሚዘጋጀው ሲምፖዚየም አንዱ ይሄንን በመተባበር የምንሰራውን ስራ ለማጉላትና እኛንም በደንብ ለማሳወቅና ኦቨርኦል ያለውን የሐላል ሰርቲፊኬሽን ለጤናና ለአገራችን ኢኮኖሚያዊ እድገት አስተዋጽኦ የሚያደርገውን በደንብ ለማሳወቅና በዛ ውስጥ ሁላችንም ስቴክሆልደሮች ሩቅም ቅርብም ያለነው ስቴክሆልደሮች የተሻለ ስራ እንድንሰራ ነው። ስለዚህ በኢትዮጵያ ግብርና ባለስልጣን በኩል ቅድም እንዳልኳችሁ በየቄራው ላይ ሐኪሞች አሉን። የየዕለቱን እርድ ይከታተላሉ፣ ይቆጣጠራሉ፣ ችግር ካለ ያስተካክላሉ። ችግሩ የማይስተካከል ከሆነ እስከ ጊዜያዊ መዝጋትና
ሁኔታውን ማስተካከል ድረስ ይሄዳሉ። ምክንያቱም ያልተፈቀደ ነገር እንዳይላክ ምክንያቱም እነኛ ተቀብለው ስጋውን የሚመገቡ የሙስሊም ሀገራት እኛን አምነው ነው እኛን ኦዲት አድርገው እኛን አምነው በትምህርታችንም ባለን የመንግስት መዋቅርም ባለው መፈራረምን ባለው ባይላተራል አግሪመንትም እኛን አምነው እናንተ ተከታተሉልን ስለኛ ብላችሁ ዋስትና ግቡልን ብለው መንግስት ዋስትና ገብቶ እኛን አስተምሮ ቀጥሮ እየተከታተልን ያለን መሆኑን በዚሁ ለማስረዳት ነው። ስለዚህ ስጋው ሁለት አይነት ትልልቅ ቪዛ አለው። በኢትዮጵያ ግብርና ባለስልጣን የሚሰጥ ትልቅ የጤና ማረጋገጫ ሰርቲፊኬት ይሄ ዓለም አቀፍ ነው። ማንኛውም ስጋ ተናጋጅ ሀገር ይህንን ሰርቲፊኬት ሳያሲዝ ሌላ ሀገር መላክ አይችልም። በሁለተኛ ደረጃ ደግሞ እምነቱ የሚሰጠው በተለይ ወደ ሙስሊም ሀገራት የሚላክ ከሆነ እንደዚሁ የኢትዮጵያ የእስልምና ጉዳዮች ምክር ቤት ስር ያለው የኦሮሚያ የእስልምና ጉዳዮች ምክር ቤት ይሄንን ላለፉት 20-30 ዓመታት ይዞ አብረን እኔ ከ15 ዓመት በላይ ከነሱ ጋር ሰርቻለሁ። አብረን እየሰራን በየጊዜው የተሻለ እድገት በጣም ከሚጠበቀው እንኳን ባይሆንም እድገት እያሳየን እዚህ ደርሰናል። አሁንም የተሻለ እንሰራለን። ከዚህ ሲምፖዚየም በኋላ ብዙ የመንግስት ትልልቅ ስቴክሆልደሮች መጥተው የእኛን ስራ የእኛን ችግር የእኛን ደስታ አይተው ገምግመው የሚያግዙትንም አብረን የምንሰራውንም እንትን ብለው የተሻለ አፈጻጸም በማስመዝገብ የተሻለ ጤና ያለው ስጋ ለአገራችን ኢኮኖሚያዊ እድገት ሁሉም ቢሰራ በየደረጃው ቢሰራ ሁሉም ተጠቃሚ ስለሚሆን ከአርብቶ አደሩ ከገበሬው ጀምሮ ባለው ነገር ውስጥ በሙሉ ሰንሰለቱ ተያይዞ እንደዚህ የተሻለ ስራ ሰርተን የተሻለ ገቢ ለማግኘት እንጥራለን ለማለት ነው። በእኔ በኩል አመሰግናለሁ። ወደ ሌሎች አልፋለሁ። እሺ፣ አመሰግናለሁኝ። አበባው መኮንን እባላለሁኝ ከኢትዮጵያ ስጋ አምራች ላኪዎች ማህበር ነው የመጣሁት። አብዛኛው ነገር ተነስቷል። ያው እንደሚታወቀው እንስሳት ሀብቱ ከፍተኛ ቁጥር ነው። የቄራዎችም አቅም ከጊዜ ወደ ጊዜ በከፍተኛ ሁኔታ ጨምሮ ወደ ኦልሞስት ወደ 200,000 ቶን ፕሮሰስ የማድረግ እና ለኤክስፖርት ገበያ ማቅረብ የሚችል ኢንዱስትሪ ተፈጥሯል። አሁን እንደ ሀገር የምንልከው ኦልሞስት ከኢትዮጵያ የሚወጣው ስጋ በአጠቃላይ የሚላከው ወደ ገልፍ ካንትሪስ ነው። ይሄ ገልፍ ካንትሪስ ደግሞ የሙስሊም ማህበረሰብ ያለበት ነው። ስለዚህ ከኢትዮጵያ የሚወጣው ስጋ ቅድም እንደተባለው በግብርና ሚኒስቴር በኩል የሚሰጥ የጤና ሰርቲፊኬት አለ። ከዛ በተጨማሪ ደግሞ የዚህ ከሀላል ጋር ተያይዞ ደግሞ ሀላል ሰርቲፊኬት አለ። እነኚህ ሁለቱ ሰርቲፊኬቶች ካሌሉ ስጋ ወደ እነኚህ ሀገራት መላክ አይቻልም። ስለዚህ እንዳጋጣሚ ሆኖ ምናልባት ዛሬ እዚህ ደረጃ ደረስን እንጂ ከ20 ወይም ከ25 ዓመት በፊት ኢንዱስትሪው የኦሮሚያ እስልምና ካውንስል ትራዲሽናሊ በሚሰጠው የሀላል እውቅና እንደ ሀገር ስጋ ስንልክ ቆይተናል። ግን አሁን በተለይ የሀላል ሰርቲፊኬሽን ሲስተሙ ራሱ ሳይንስ እየሆነ ስለመጣ ተቋሙም ራሱን ፈትሾ ስትራክቸሩን አስተካክሎ ወቅቱ የሚፈልገውን አገልግሎት መስጠት የሚያስችለው ደረጃ ላይ ደርሶ ነው እንደ ሀገር ስጋ እየላክን ያለ ነው። ይሄ ኦሮሚያ እስልምና ካውንስሉን ማመስገን አለብን። ምክንያቱም መንግስትም ያን ያህል ትኩረት ሰጥቶት ሰፖርት እያደረገው አልነበረም። ግብርና ሚኒስቴር የራሱን ዊንግ ይዞ የእንስሳት ጤና ስርዓቱ ላይ ፎከስ አድርጎ ይሰራ ነበር። ግን አሁን ከሚመጡ አዳዲስ ሪኳየርመንቶች አንጻር በተለይ ይሄ ሲምፖዚየም መዘጋጀቱ ምንድነው ባለድርሻ አካላት ይሄን ኢንዱስትሪ በተለይ ሀላል ስርዓቱ ጠንካራ እንዲሆን ከሀገር የሚወጣው ስጋ በተለይ በዚህ በገልፍ ካንትሪስ ያሉ ተቀባይ ሀገሮች ትረስት ቢውልድ እንዲያደርጉ ከኢትዮጵያ የሚወጣው ስጋ ፕሮፐርሊ የሀላል ስርዓቱን ጠብቆ እንደሚሄድ ያንን የምናሳይበት ሲምፖዚየም ይሆናል ብለን ነው የምንጠብቀው እና እንደ ሀገርም ሚዲያውም ይሄን አውቆ አትሊስት
ክሬዲት መስጠትም አለብን። ከሀገር የሚወጣው ስጋ ኦሮሚያ እስልምና ካውንስል ክትትል አድርጎበት ጥራቱን ጠብቆ ሰርቲፋይ አድርጎ እንደሚሰራ ይሄንንም ሪኮግናይዝ እንዲደረግ አንድ እድል ይፈጥራል። ሌላው የሶሻል ሚዲያውም ሌሎቹም ይሄንን በደንብ ፕሮሞት ማድረግ አለብን። ምክንያቱም የገልፍ ካንትሪስ ሳይሆን ወደ ሌሎች ገበያዎችም ለመግባት የምናደርጋቸው ጥረቶች አሉ። ማሌዥያ፣ ኢንዶኔዥያ፣ ወደ ቪየትናም እና እነኚህም አንዱ የዚህ ሀላል ሪኳየርመንታቸው በጣም ስትሪጀንት ነው እና እሱንም ለማሟላት በቀጣይ የተጀመሩ ስራዎች አሉና እነኛን አጠናክረን ሄደን ከሚድል ኢስት ማርኬት ውጪ ደግሞ ሌሎች መዳረሻ ገበያዎችን የምናሰፋበትም እድል ይፈጥርልናል እና ይሄ የተፈጠረው የማምረት አቅም አትሊስት 67% እንኳን ዩቲላይዝ ብናረገው ለሀገር የሚመጣው የውጭ ምንዛሪ በጣም ከፍተኛ ነው። ኢንዱስትሪውም ላይ የሚፈጥረው የስራ እድል አጠቃላይ አርብቶ አደሩንም ተጠቃሚ ከማድረግ አንጻር የኤክስፖርት ኢንዱስትሪው ከፍተኛ ነው እና ምንድነው ሲምፖዚየሙ ላይ በተለይ የሀላል የሰርቲፊኬሽን ሲስተሙ ፓራላሊ ከግብርና ሚኒስቴር ከሚሰጠው የእንስሳት ጤና ሰርቲፊኬት ጋር አብሮ የሚሄድ ነው። አንዱ ቀድሞ አንዱ ወደ ኋላ ሄዶ እንደ ሀገር ኮምፒውተር አድርገን የምንቀጥልበት እድል የለም እና መንግስትም እዚህ ላይ ትኩረት ሰጥቶ መስራት አለበት ብለን እናምናለን። እኛ እንደ ፕራይቬት ሴክተር ይሄ ማንዳቶሪ ሪኳየርመንቶችን የማሟላት ግዴታ ነው። ኮምፕሮማይዝ የምናደርገው ነገር የለም። በየጊዜው ከነኚህ ከመዳረሻ ገበያ የሚመጣ ኢንስፔክሽን ቲም አለ። የጤና ስርዓቱንም የሚገመግም ለብቻው፣ የሀላል ስርዓቱንም የሚገመግም ለብቻው የሚመጡ በጣም ስትሮንግ የሆኑ ባለሙያዎች ክፍተቶችን ማለፍ የማይፈልጉ ቴክኒካል ባለሙያዎች እንደገና የሸሪዓ ፒፕልም ይመጣሉ እና እነሱም እናሳምነው ፕሮፐርሊ ተዘጋጅተን ሲስተሙን ጠብቀን ሰርቲፋይ እንደሚደረግ ስናሳያቸው ነው እና ያ ደግሞ ወዴት ይወስደናል? ተወዳዳሪ ሆነን ቅድም እንደተባለው ነው ኡጋንዳ፣ ኬንያ፣ ታንዛኒያ፣ ሱዳን ተወዳዳሪ ሀገሮች ናቸው የኛ። ኢትዮጵያ ደግሞ ከሌሎቹ በተለይ ከኢጋድ ካንትሪስ በስጋ ኤክስፖርት የተሻለና የማርኬት ሼራችንም ከፍተኛ የሆነበት አፈጻጸም ነው የሚታየው እና ያንን ይዘን ለመቀጠል ወቅቱ የሚፈልገውን የሀላልም ሆነ የጤና ስርዓቱ አሻሽለን የምንሄድበት ነገር ይኖራል እና እዚህ ላይ ሁሉም ባለድርሻ አካላት በዚህ በሲምፖዚየሙ ላይ ተሳትፎ ስርዓቱን ደግፎ እንደገና ለስርዓቱ እውቅና ሰጥቶ ተጋግዘን የምንሄድበት እድል መኖር አለበት ብለን እናምናለን። ምክንያቱም ኢንዱስትሪው እስልምና ካውንስሉ መንግስት ተነጣጥሎ እንደ ሀገር ኮምፒውተር አድርገን መቀጠል አንችልም። አሁን ከዚህ በፊት ባለው ገምጋሚዎቹም ሲመጡ አትሊስት ፕሮግረሱን እናሳያለን፣ ግን ክፍተት እንዳለብን የሚያሳዩን እና አሁን እስልምና ካውንስሉም በራሱ 13 ቬተርነሪያን በእያንዳንዱ ቄራ እንደ ሱፐርቫይዘር መድቦ የእርድ ስርዓቱ ሀላል ስርዓቱን ጠብቆ መሄዱን አረጋግጦ ነው ሰርቲፋይ የሚያደርገው እና እነኛ ተቀባይ ሀገር መርማሪዎችም ሲመጡ ይሄንን ነው የሚገመግሙት እና ለዚህ ደግሞ የራሱ የሆነ በጀት ያስፈልገዋል፣ ሎጂስቲክስ ያስፈልገዋል እና ብዙ ነገር ያስፈልጋል እና እነኚህ ነገሮች በፕራይቬት ሴክተሩና በእስልምና ካውንስሉ በሚፈልገው ደረጃ ሜንቴን አድርጎ ለመሄድ አንዳንዴ ያስቸግራል እና እዚህ ላይ መንግስትም ኤክስፖርቱን ከመደገፍ አንጻር የፎሪን ከረንሲውን ከማሳደግ አንጻር እዚህ ላይ ትኩረት አድርጎ መስራት አለብን ብለን እናምናለን። እንደ ፕራይቬት ሴክተር እንደ ሀገር ኤክስፖርቱን ለማሻሻል አንዱ እና ዋነኛው ሪኳየርመንት የሰርቲፊኬሽን ሲስተሙ ቢሆንም ኢንዱስትሪው ደግሞ በተለይ ከዚህ ከሰፕላዩ ከእንስሳት ጤናው ከዛ ጋር ተያይዞ የራሱ የሆኑ ተግዳሮቶች አሉ። እነሱንም አይ ቲንክ አሁን በመንግስት በኩል የተጀመሩ አንዳንድ የልማት ስትራቴጂዎች አሉ። እነሱ ኢምፕሊመንት ሲደረጉ አፈጻጸሙ አሁን የምናወራው 130 ሚሊዮን ዶላር እስከ 1 ቢሊዮን ዶላር ከስጋ ኤክስፖርቱ ጀነሬት ማድረግ የሚቻልበት እድል አለ። ምክንያቱም ኤክስፖርት ስታንዳርዱን የሚያሟላ 11 ቄራ አለ አሁን በስራ ላይ ያለ፣ ተጨማሪ 5-6 ቄራዎች በግንባታ ላይ ያሉ አሉ። የነኝን የማምረት አቅም ስንወስደው እስከ
200,000 ቶን በአመት የማምረት አቅም አለ እና የዚህን እንኳን 50% ብንጠቀም እስከ $1 ቢሊዮን ከሴክተሩ ጀነሬት ማድረግ ይቻላል እና ይሄ ደግሞ እንደ ሀገርም የምንፈልገውን ፎሪን ከረንሲ አቺቭ ከማድረግ አንጻር ለአርብቶ አደሩ ገበያ ከመፍጠር አንጻር የስራ እድል እዛ ጋር ትራንስፖርተር አሉና እነኛንም ተጠቃሚ ከማድረግ አንጻር ከፍተኛ አስተዋጽኦ ይኖራል። እንግዲህ ሲምፖዚየሙ ላይ የፕራይቬት ሴክተሩ የራሱ ሮል ይኖረዋል። ስለዚህ ህብረተሰቡ የሚመለከተው ባለድርሻ አካል ሲምፖዚየሙ ላይ ተሳትፎ የዚህ ሀላል ሲስተም ስርዓታችንን ፕሮሞት የማድረግ የመደገፍ ስራዎችን እንዲያከናውን ነው። አመሰግናለሁ። እሺ እንደምን ዋላችሁ። አብርሃ ነጋሽ እባላለሁ። በኢትዮጵያ ስጋና ወተት ኢንዱስትሪ ልማት ኢንስቲትዩት የአሁኑ የአዲስ የመንግስት መዋቅር በእንስሳት ልማት ኢንስቲትዩት የሚባለው ቃሊቲ ያለው ቢሮ ነው እና ከዚህ ባለድርሻ አካላት ጋር ዛሬ የተገናኘ ነው። እንደ ስጋ ኢንዱስትሪ ልማት ዳይሬክተር ሆኜ ነው እና ስጋው ኤክስፖርት የምናደርገው ሚድል ኢስት ነው። ሚድል ኢስት ከሆነ መካከለኛ ምስራቅ ደግሞ ያው ሀላል ስጋ ነው የሚላከው እና ቢሮአችን ምን ኮንትሪቢዩሽን አለው አስተዋጽኦ አለው እዚህ ከተባለ የስጋ ኢንዱስትሪዎችን በስልጠና በምርምር እና የግብይትና ፕሮሞሽን ድጋፎች በመስጠት በዓለም አቀፍ ተወዳዳሪ ሆነው እንዲገኙ የማብቃት ስራ ይሰራል። በዚሁ ያው የሀገር ኢኮኖሚ በመደገፍ ሚና ይጫወታል ማለት ነው እና ስልጠናው የቄራ ሰራተኞችን በማሰልጠን በላይ የተወሰነ የምርምር ስራ ይሰራል። ዘን የግብይት እና የኢንቨስትመንት ማነቆዎች በመደገፍ ወይ በማሻሻል ከሚመለከታቸው አካላት ጋር ሆነው ጤናማ የሆነ የስጋ ምርት በመደገፍ ሚና ይኖረዋል ማለት ነው። ስለዚህ ያው እንደምታውቁት ወደ 11 የስጋ ኤክስፖርት ቄራዎች አሉ እና እነዚህ ቄራዎች በቴክኖሎጂ በማብቃት የሰው ኃይል በማብቃት ዘንድ የግብይት ስራ በመስራት ይደግፋል። በዚሁ ያው ካሉት ቄራዎች የተሻሉ ኦልሬዲ የዓለም መስፈርትን አሟልተው እየሰሩ ነው። በዚሁ እንደተባለው ዘንድሮ የተሻለ ኤክስፖርት አለ። 22,000 ቶን ስጋ ኤክስፖርት ማድረግ ተችሏል። ይህ ሆነ ግን ካሉት ማነቆዎች መድረስ ያለብን ያህል አልደረስንም። ቄራዎቻችን ያሉት ሁሉም ቄራዎች አጠቃላይ ወደ 200,000 ቶን ኤክስፖርት በማድረግ ከ$1 ቢሊዮን በላይ ዶላር ማስገኘት የሚቻልበት እንትን አለ። ግን ችግሮች ስላሉ እስካሁን በገቢ አንጻር ወደ $120 ሚሊዮን ነው ማግኘት የተቻለው። በዚሁ ያው ስራ አብረን እየሰራን መሆናችን ለመጠቆም ነው። አመሰግናለሁ። Egaan akkuma pirezidaantiin keenya ibsanii majlisni Oromiyaa akka mana mariitti egaa hundaa'ee bara 1986 yommuu ta'u yeroo jijjiiramaa kana keessa bara 2011 bifa boordiif ulamaa jedhuun gurmaa'ee jijjiirama gurguddoo akka biyyaattis akka majlisa Oromiyaattis fidee jira. Majlisa Oromiyaa kana jalatti muummeewwan hedduu jiru. Muummeewwan sana keessaati tokko muummee mirkaneessa halaalaa ka jedhudha. Mirkaneessi halaalaa qeerroowwan 11 akka addunyaatti standaardii isaan barbaachisu guuttatanii akka biyya keenyaatti socho'aa jiran keessaa mana qalmaa 11 majlisni Oromiyaa ministeera qonnaa waliin ta'uun hordofaa jira jechuudha. Egaan foon kun eega biyya alaatti argamu jalqabee waggaa 25 guutee jira. Waggaa 25 kana keessatti majlisni Oromiyaa duraa duubaan shoora isaa taphachaa yeroo yeroodhaaf fooyyessaa keessumaa immoo erga jijjiiramaa bara 2011 majlisni jijjiirame asitti immoo jijjiirama guddaa fiduun sochii kana haala bareedaadhaan deemsisaa jira. Egaan foon kun kan heeyyama argannee sartifaayi taanee waliin dalagaa jirru keessumaa biyyoota sadii waliini. Inni tokkoffaan Imaaraat yookaan Dubaay wajjini, inni lammaffaan Saudi Arabiyaa wajjini, sadaffaan immoo Qaataarii wajjini jechuudha. Biyyooti kun sadan majlisa Oromiyaatti amananii heeyyama kennanii fi majlisni Oromiyaas of jalatti qeerawwan yookaan mana qalmaa 11 jiran keessatti dooktaroota
fiildii kanaan eebbifaman yookaan muummee wal fakkaatuun eebbifaman achirratti qacaruun majlisa Oromiyaa keessatti immoo Sheekh Misbaa Abdurrahmaaniin hoogganamaa dipaartimentiin sun immoo Dr. Siraaj Ibraahimii fi obboleessi keenya Munziriin hoogganamaadha kan inni dalagaa jiru jechuudha. Egaan qeeraan kun yookaan manni majlisni Oromiyaa erga halaala hordofuu jalqabe keessumaa bara 2011 as food safety irratti biyyoonni alaa foon barbaadan kun standaardii isaanii ulaagaa isaanii cimsaa haaluma dhufaniin majlisni Oromiyaas yerootti of fooyyeessaa dipaartimentiin halaalaa kun guyyaa har'aa sadarkaa dorgomaa ta'uu irra ga'ee jira jechuudha. Sadarkaa dorgomaa irra ga'uurraan biyyi Afrikaa Yuugaandaa jedhamtu foon tapha kubbaa miilaa bara 2022 amma geggeeffamaa jiru Qaataar keessatti geggeeffamaa jiruuf Yuugaandaan foon erguuf jennaan akka biyyaatti heeyyama hin qaban waan ta'eef majlisa Oromiyaa deemtanii yoo isaan qeeraa keessan ilaalanii madaalanii foon erguu danda'a jedhanii itti amananii majlisni Oromiyaa heeyyama isinii kennine foon isinirraa fudhachuu dandeenya jedhanii rikomendeeshinii kennaniifi. Bifuma kanaan manni qalmaa Perlmiit jedhamu kun Yuugaandaarraa dhufee majlisa Oromiyaatti iyyatee waan isaaf barbaachisu yookaan ulagaa barbaachisu guuttatee majlisni Oromiyaa mana qalmaa sana sartifaa'e godhee heeyyama kennee fi yeroo ammaa kana tapha kubbaa miilaa bara 2022 kanaaf foon Yuugaandaan heeyyama yookaan sartifikeetii majlisa Oromiyaadhaan gara Qaataaritti ergaa jirti jechuudha. Kun waan baay'ee nama boonsuuf waan baay'ee nama gammachiisudha. Majlisni Oromiyaa yeroo ammaa kanatti ka biyya isaa keessaa osoo hin ta'in sadarkaa Itoophiyaa keessaa ba'eellee dorgomaa ta'urra ga'ee jira. Mul'anni majlisni Oromiyaan strategic plaanii bara 2015 keessatti baaseen immoo 2015 haga 2019 gidduutti halaala kana dorgomaa kutaa halaalaa dorgomaa cimaa kan ta'e dinagdee biyyaas kan guddisuu danda'u akka ka'uuf irratti cimee hojjechaa jira. Akka fakkeenyaatti mana qalmaa yookaan foon al-ergii kanarraati kan waggaa lamaa yoo ilaalle bara 2013 naannoo doolaara miiliyoona 90 bara 2014 naannoo doolaara miiliyoona 120tu sharafa kanatu doolaara kanatu biyya keenyaaf galee jira jechuudha. Kana jechuun halaala kanaan immoo seektara kanaan majlisni Oromiyaa galii biyyaaf illee hammam akka inni dalagaa jiru kan ibsudha. Dabalees immoo hojii uumuu keessatti mana qalmaa 11 amma hojii jalqabanii jiran 4 immoo kan nutti iyyatanii heeyyamni isaanii piroosesii irra jiru. Kana dabalatee yoo xiqqaate mana tokko keessatti averejidhaan nama 200tu qacaramee hojjechaa jira jechuudha. Kun hojii uumuu keessatti illee waan guddaa dalagee jira. Dabalataan immoo horii qalmaaf dhiyaatu kana qonnaan bulaan hundi sadarkaadhaan jirullee akka itti fayyadamuuf carraa uumee jira. Kanaaf majlisni Oromiyaa 324 bara 2015 hoteeluma kana hoteela Sharaatanitti simpooziyomii halaalaa mata duree mirkaneessa halaalaa cimaa fi guddina biyyaa fooyya'aa ta'e uumuu ka jedhu mata duree kanaan majlisni Oromiyaa simpooziyomii kana qopheessee jira jechuudha. Kanaaf simpooziyomii kana irratti immoo qaamni isa ilaallatu hundi simpooziyomii kana irratti argamee waan isarraa eegamu akka ba'atuuf mootummaan illee xiyyeeffannoo guddaa itti kennee seektara kanatti sharafa alaa akka galchuuf xiyyeeffannoo guddaa akka itti kennuuf miidiyaan adda addaallee dhimma kana hubatanii hubannoo adda addaa akka kennaniif dabalatee immoo hubannoo kana keessa abbootiin qabeenyaa foon biyya alaa erguu barbaanna jedhan ulaagaa sana guuttatanii gara investimentii foon al-ergii kanatti akka isaan hirmaataniif kaka'umsa uumuuf. Kanaaf jecha majlisni Oromiyaa simpooziyomii halaalaa kana qopheessee jira jechuudha. Mana qalmaa kana keessatti immoo fayyaa kan ilaallatu dhimma fayyaa horii irratti qalmaa kaasee kan xiyyeeffatu ministeera qonnaa yennaa ta'u majlisni Oromiyaa immoo waa lamaan ilaala. Halaal plus fayyaa. Kana lamaan ilaaleetu majlisni Oromiyaa mirkaneessaa jechuudha. Majlisni Oromiyaa osoo hin mirkaneessiin foon kiiloon tokko yeroo ammaatti biyya alaa ba'aas hin jiru ba'uus hin danda'u. Kanaaf miidiyaan hundis qaamni ilaallatu hundi kana hubatee xiyyeeffannoo itti kennee seektarri halaalaa kun sharafa guddaa nu galcha waan ta'eef xiyyeeffannoo guddaadhaan itti kennuun hundumtiyyuu qaamni ilaallatu akka dalaguuf simpooziyomii kana qopheessaa jira jechuudha. Barbaadidha. Galatooma.
ጥያቄዎች ካሏችሁ መሐመድ ራመቶ ባለው የኢትዮጵያ ቴሌቪዥን ከሴት ጀማል ጥያቄ ለማቀርበው የመጀመሪያው ጥያቄ ምንድነው? ሐላል ኮንሰፕቱ ምንድነው? እሱን ዘርዘር አድርጎ ማጠር ባለመልኩ ማለት ነው። ሌላኛው ደግሞ ይሄ የሐላል ሰርቲፊኬሽን የሚሰጠው የኦሮሚያ እስልምና ጉዳዮች ነው። ይህም ማለት እንደ ኢትዮጵያ ነው የሚስተለው። አብዛኛዎቹ ኢንዱስትሪዎች ወደዛ ስላሉ ይመስለኛል። ከፌዴራል መጅሊስ ጋር ያላችሁ ግንኙነት ይመስላል። ለምን ቅድም ኡስታዝ በቱም ሲያነሱት ከኡጋንዳ ድረስ መጥተው እዚህ እንትን ተሞክሮ እንዲወስዱ ከዚህኛው እንዲታይ ያደረጉት ነገር አለ። እንደ ኦሮሚያ ሳይሆን እንደ ተቋም ሳይሆን እንደ ኢትዮጵያ ነው እንዲህ አይነቱ ኃላፊነት የተሰጠውና እሱ ላይ ሌላ ፖለቲሳይዝ እንዳይደረግም በሌላም መልኩ እንዳይታይ እሱ ላይ ጠንከር ያለ ነገር ቢነግሩ። ሌላኛው ነገር ሲምፖዚየም ህዳር 24 ይዘጋጃል እዚሁ ሸራተን ብለውና ምን ነገሮች አሉ እዛ ውስጥ? ውይይት ብቻ ነው ወይስ አጠር ያለ የኤግዚቢሽን ነገር ይኖር? ግንዛቤ ማስጨበጫ ሌሎች ፕሮግራሞች ይኖሩ? አመሰግናለሁ። ሌላ ሁለት ድል ምስትና ተጨማሪ ሌላ ያው ለሁሉም ለመጠየቅ የሚፈልገው ምናልባት ሀገራችን እስከ 200,000 ቶን ኤክስፖርት ማድረግ ትችላለች የሚል ሀሳብ ተነስቷል። አሁን 22,000 ቶን ነው እያደረግን ያለ። ይሄ በቂ ነው ወይ? መነሻችሁ ምንድን ነው? ማለት 22 ማለት ያንን ፐርሰንት እንኳን ስንሰራው ሩቡን መላክ እየቻልን አይደለም። ከዚህ አንጻር ይሄ ስምንት ታስቧል። እስካሁንስ ደግሞ 25 ዓመታትን የኦሮሚያ መጅሊስ በዚህ ስራ ላይ ይሄንን እንቅስቃሴ ሲያካሂድ ያጋጠሙት ነገሮች አልነበሩም ወይስ ለምንድን ነው 22 በቂ አይደለም ይሄን ያህል እድሜ መሄድ ከቻለ ለማለት ነው? ምናልባት ቅድም ሲነሱ ነበር ወደ 3 ሀገራት ብቻ ነው ገደቡስ ለምን አስፈለገ? ሌላ ሀገራት የኢትዮጵያን ስጋ ስለማይፈልጉ ነው ወይስ ለመግባባት የተሄደበት መንገድ እንዴት ነበር? እሱን ብታብራሩልን አሪፍ ነው። ሌላው በቀጣይ ሲምፖዚየሙ እንደሚዘጋጅ ነው እየተነገረን ያለው። ዛሬ አስቀድማችሁ መግለጫ ሰጥታችኋል። ሲምፖዚየሙ ለምን ያህል ጊዜ ሊቆይ ይችላል? ማለት በ24 የዛን ቀን ብቻ ነው መግለጫ ግንዛቤ ሰጥታችሁ የምትተው? ባሉ ቄራዎች ላይ ደግሞ ግንዛቤ ከመስጠት አንጻር ከስጋው ከጥራቱም ይሁን ኤክስፖርት ከሚደረጉት ጋር ምን ተሰራ? እናንተ ናችሁ ይሄን ያህል ቄራዎች አሉ እዚህ ያክል ተደራሽ ለማድረግ ሞከርናል ያላችሁ፣ እዛ ያለውን ነገር በምንድን ነው ግልጽ ልታደርጉልን የምትችሉት? ከልብ አመሰግናለሁ። የመጨረሻ ይበቃል። ይሄ ራሱ ሰፊ ነው። መልካም። እሺ ቤቢክን እንጩን ፊቱ የሐላል ኮንሰፕትን በተመለከተ ሐላል ሲባል መጀመሪያ ራሱ ጤናማ የሆነ ንጹህ የሆነ providing safe, clean and healthy food for customers ለደንበኞቻችን ጥራት ያለውን ጤናማ የሆነ ደህንነቱ የተጠበቀ በዋናነት እነዚህ ፉድ ሴፍቲ ላይ ነው የሚያጠነጥነው። አንዱ ትልቁ ነገር ፉድ ሴፍቲውን በጠበቀ መልኩ ሳይንሱን በጠበቀ መልኩ ታርዶ ሐላል ፕላስ ደግሞ በእስልምና ሃይማኖት ህግጋት መሰረት መታረድ አለበት። ይሄንን በዋናነት የእስልምና ህግን አስተዳደሩን አንድ ሐላል ስላውተር ሜድ የሚባሉ አሉ። ከኦሮሚያ እስልምና ጉዳዮች ስልጠና ወስዶ እርድ የሚፈጽሙ ራሱ ማለት ነው ስልጠና ወስዶ ሰርቲፋይ ሲሆኑ ኦሮሚያ መጅሊስ ፍቃድ ሰጥቷቸው ነው እዛ ቦታ ቆሞ የሚያርዱት ማለት ነው። በትክክል ያን ቦታ ላይ ደግሞ በእስልምና ህግ መሰረቱ መታረዱን ደግሞ ሐላል ሱፐርቫይዘር ዶክተሮች አሉ። እነዛ ዶክተሮች ደግሞ ያንን ይቆጣጠራሉ። በተጨማሪ ደግሞ የኦሮሚያ መጅሊስ እዛ የመደበው ዶክተር ተጨማሪ ደግሞ ከግብርና ሚኒስቴር የተመደቡ ዶክተሮች ባንድ ላይ ሆኖ ደግሞ ጤንነቱንም የእንስሳት ደህንነቱንም ሁሉንም ነገር ይቆጣጠራሉ ማለት ነው።
ሌላው የተነሳው ከፌዴራል መጅሊስ ጋር ያላቸው ግንኙነት የተባለው በፊትም በምክክርና በውይይት ነው የተደረገው። በእርግጥ ይሄ ከለውጡ በፊትም ነው። ኦልሞስት 25 ዓመት የሞላው ነው ኦሮሚያ መጅሊስ ይሄንን መቆጣጠር የጀመረው። ማጆሪቲው ቄራዎች ወይ ደግሞ እነዚህ የኤክስፖርት ቄራዎች ያሉት ኦሮሚያ ውስጥ ናቸው። ስለዚህ ኦሮሚያ መጅሊስ በቅርበት እንዲከታተል፣ ሁለተኛ ነገር ደግሞ ከህዝብ ብዛት ለማንጻር ከሙስሊም ብዛት አንጻር ኦሮሚያ መጅሊስ ይሄንን ነገር ቢቆጣጠረው የተሻለ ነው ተብሎ ነው የዛኔ ለኦሮሚያ መጅሊስ በመንግስት ደረጃም በመጅሊስ ደረጃም የዛኔ ተስማምተው ለኦሮሚያ መጅሊስ የተሰጠው ማለት ነው። ከፌዴራል መጅሊስ ጋር ያለን ግንኙነት በጣም ጥሩ ነው። እብን ቅርብ ጊዜ ራሱ ባጸደቁት ህግ ውስጥ ከኛ ጋር ተመካክረን ተወያይተን ይሄን ነገር ፌዴራል መጅሊስም በደንብ ስለማያውቀው ኢንሻአላህ ብዙም ችግሩ ይኖራል ብዬ አልጠብቅም። ሌላው ሲምፖዚየሙ ምንድነው? ትልቁ ሲምፖዚየም አዌርነስ መፍጠር ነው። እስካሁን ድረስ የሐላልን ጉዳይ ቀደም ወንድም አበባው እንዳነሳው ትኩረት አልተሰጠውም። ኦኬ መላክ ያለብንን ያክል እየላክን አይደለም። ስለዚህ አንድ አዌርነስ መፍጠር ነው፣ ግንዛቤ መፍጠር ነው። ከሁሉም ባለድርሻ አካላት የሚመለከተው ማንኛውም የሐላል ጉዳይ ለአንድ ቀን በሚካሄደው ሲምፖዚየም ላይ ይገኛሉ። ስለዚህ ምን ተግዳሮቶች እየገጠሙ ነበር የሚለው የተለያዩ ጥናቶችን በዛ ቀን ላይ ቀርቦ የወደፊት አቅጣጫም ይቀመጣል። ስለዚህ ይሄ ትልቁ ነገር ይሄንን ሴክተር እንዴት አድርገን እናሳደግ፣ ለምንድን ነው እስካሁን ድረስ ያላደገው የሚለው በሲምፖዚየሙ ላይ ይቀርባል። ሌላው የተነሳው አሁን ከመለስኩት ጋር ይያያዛል። ለምን እስካሁን 200,000 መላክ እየቻል ለምንድን ነው 20,000 ወይ 22,000 ቶን ብቻ ይላክ ነው የሚለው? ትልቁ ሲምፖዚየሙ ራሱ ይሄንን አዌርነስ መፍጠር ነው። አቅርቦት ላይ ችግር አለ። አሁን የእንስሳት ቀንድ ላይ ሀገራችን አንደኛ ነው የምትባለው። ነገር ግን ቄራዎች በአቅርቦት ላይ በጣም ይቸገራሉ። ባለሀብቶች አቅርቦት ላይ ይቸገራሉ። ለምሳሌ ሐላል የራሱ ስታንዳርድ አለው። ለምሳሌ በእድሜ ይገደባል። የሚታረደው እርድ በእድሜ ይገደባል፣ በጾታ ይገደባል፣ በኪሎ ይገደባል። ከሚፈለገው ኪሎ በታች ከሆነ አይሄድም፣ ከሚፈለገው ኪሎ በላይ ከሆነም አይሄድም። አንድ ይሄ ራሱ አንድ ተጽዕኖ ነው። ሁለተኛ ነገር ደግሞ ምንድነው? ወንድ ብቻ ነው የሚፈለገው። ሲታረድ ወንድ ብቻ ነው የሚታረደው። ምክንያቱም እርባታው ሙሉ በሙሉ እንዳይቆም ማለት ነው፣ ርቢው እንዳይቆም። ይሄም አንዱ ምክንያት ነው። ሌላው ነገር ደግሞ አቅርቦት ላይ ችግር ያለው ይሄ ነገር ያን ቀን በጣም ምክክር የምናደርግበትና የሚያስፈልጉ ፍየልና በጎች ቄራዎች በሚፈለገው መልኩ የሚፈልጉትን ያክል እያገኙ አይደለም። ይሄ ራሱ ከምን ተከሰተ፣ መፍትሄው ምንድነው የሚለው በሲምፖዚየሙ ላይ የምናነሳ ይሆናል ማለት ነው። የትኛውም ገልፍ ሀገራት ይልካል። 3 ሀገር ፍቃድ የወሰድንበት ነው። ከዚህ በፊት ከኢማራት ብቻ ከዱባይ ብቻ ነበረን ፍቃድ። ሳዑዲ አረቢያ የራሷ ፍቃድ አወጣች። ማንኛውም ስጋ በእኔ ፍቃድ ስር እንጂ ሀገሬ መግባት አይችልም ብላ ህግ አወጣች። ያ ማለት የዱባይ ሰርቲፊኬሽን ራሱ አልቀበልም ስላለች የሚያስፈልገው መስፈርት አሟልተን ከሳዑዲን ፍቃድ አግኝተናል ማለት ነው። በሳዑዲ ሰርቲፊኬት እና በኢማራት ሰርቲፊኬት የትኛውም ገልፍ ሀገራት ይሄዳል። ሌላው የዚህ ሲምፖዚየም አስፈላጊነቱ ደግሞ ወደ ማሌዥያ ለመላክ ወደ ሌሎች ሀገራትም ስታንዳርዶችን አሟልተን ለመላክ ይሄ ሲምፖዚየም ወሳኝ ሆኖ አግኝተናል። የጀመርነውም ስራ አለ። ለዛም ራሱ ሁሉም ስቴክሆልደሮች ትኩረት እንዲሰጡት ለማድረግ አሁን ከምንልክበት ሀገራት ውጪ ወደ አውሮፓ ወደ ሌሎች ሀገራት ለመላክ የሚያስፈልጉን አቅም አለን። ያንን ወደዛም ለመሄድ እንዲረዳን ነው። እስካሁን ድረስ ምን ተሰራ የሚለው በጣም ትላልቅ ስራዎች ተሰርተዋል። ቄራዎቻችን በዛም ቀን ላይም ዶክመንተሪ የሚቀርባል። ቄራዎቻችን እንደ ዓለም መስፈርት አሟልተዋል። ያንን ያደረገው ደግሞ ግብርና ሚኒስቴርና ኦሮሚያ መጅሊስ አብሮ በመስራት ነው። በየቀኑ ወይ ደግሞ በየጊዜው ክትትል እናደርጋለን። ለቄራዎቹ ስታንዳርዱ የቆረጠው ስታንዳርድ እንዲያሟሉ ስለምናደርግ፣ ሌላው ደግሞ ያንን ስታንዳርድ የሚፈልጉትን ለምሳሌ ዩጋንዳ እኛ ጋር መታፈቃሪ ወሰደችው ያ የሚፈልገውን ስታንዳርድ ማሟላት ስላቃታቸው ነው። ኦሮሚያ መጅሊስ ግን በአሁኑ ሰዓት ከሁለት ሀገራት በተጨማሪ ደግሞ በትብብር ደግሞ ከቃታር ጋር ፍቃድ አግኝቶ እየሰራ ነው። ስለዚህ ዋናው ትልቁ ሲምፖዚየም ራሱ ሴክተሩን ለማሳደግ ነው። ጨርሻለሁ እኔ። አመሰግናለሁ። በተለይ ከባለፉት 25-30 ዓመታት ስጋ እንልክ ነበረ።
ያው እነዚህ የተለመዱ ሀገራት እስካሁን ለምን በብዛትም በጥራትም ወደ ሌሎችም ሀገሮች ለምን አልሄዳችሁም የሚል ወሳኝ ጥያቄ ነው። ይህንኑ ወሳኝ ጥያቄ አንግበን ነው እኛም ለምን አልቻልንም እስቲ ከሚመለከታቸው ሌሎች ትልልቅ አካላት ጋር የመንግስትም አካላት ጋር ግብርና ሚኒስቴር አለ፣ ንግድ ሚኒስቴር አለ፣ ከስተም አለ፣ ፕራይም ሚኒስቴር ኦፊስ አለ። ሁሉም እንደ ኢትዮጵያዊ ሁላችንም ያገባናል ይሄ ጥያቄ። እንደናንተም እንደ ሚዲያም ያገባቸዋል። ስለዚህ ይሄ ምንድን ነው የሚባለው? በመጀመሪያ ደረጃ ቅድም ለማለት እንደሞከርኩት ስጋ የስጋ ወለድ በሽታ ከስጋ ጋር ተያይዞ አብሮ የሚሄድና ስጋ ራሱ በተፈጥሮ በጣም ቶሎ የሚበላሽ ምርት እና በደንብ ካልተያዘ ለሰው ልጅ ከፍተኛ ጉዳት የሚያመጣ በመሆኑ እንዲህ በቀላሉ መናገድ አይቻልም። ስጋ የአገራት የመንግስታት ፍቃድ ያስፈልጋል፣ የሃይማኖቶች ፍቃድ ያስፈልጋል። ምግብ ስለሆነ በየሃይማኖቱ ለምሳሌ እስራኤል ሀገር ለመላክ ከፈለግን የእስራኤልን የኮሸር እንትንን ማሟላት ያስፈልገናል፣ ግድ ነው። አንዱ ከመንግስቱ ፍቃድ ውጭ እና የካስተመሮቻችን ደግሞ ፍቃድ እና ሪኳየርመንት አለብን። ስለዚህ ከዚህ ጋር ተያይዞ አንድ በአጠቃላይ እነሱ ስጋ ከኛ ሀገር ለመግዛት አንድ ሀገር ሲያስብ ቻይናም ሆነች ማሌዥያ እምነት ያያሉ። ሁለተኛ ነገር ደግሞ የእንስሳ ጤና ስርዓታችንን ይህንን በሽታ እንዴት ተከላክለን እዚሁ ማስቀረት እንችላለን የሚለውን ከትምህርቱ ጀምሮ ከብዛታችን ጀምሮ እንስሳት ጤና ውስጥ የምንሰራ ከብዛታችን ከትምህርታችን ከፕሮፌሽናል ኢንቴግሪቲያችን ከኮምፒተንሲያችን ጀምሮ እስከ በሽታ ቁጥጥር ምን ያህል በሽታ አጥፍተናል። አንድ በሽታ ነው ኢትዮጵያ እስከዛሬ ያጠፋችው፣ የደስታ በሽታ እንደሚባል ያው ልታውቁ ትችላላችሁ። ሁለተኛና ሶስተኛ በሽታ ለማጥፋት እየተንደረደርን ነው። ስለዚህ ይህንን ሰክሰስፉል መሆን ሌሎችንም በሽታዎች ከሚፈለገው በታች በክትባት በተለይ ያው የኢትዮጵያ የጤና ስርዓት በዋነኝነት ፕሪቬንሽን ነው፣ መከላከልን ስለሚያስቀድም በክትባት ተከላክለን ከሚፈለገው በታች ማውረድና ለተናጋጅ ሀገሮቻችን ያንን በሳይንቲፊክ ዘዴ ማሳየት ከዚህ በታች ነው የሚለውን በሰርቬይ እና በሰርቬይላንስ በሳይንቲፊክ ዘዴ ማሳየት። ሶስተኛ የቄራዎቻችንን የምግብ ደህንነት ስርዓትና እዛ ውስጥ ምን እንደሚካሄድ እሱን ሁሉ ማሳየት ያስፈልጋል። ሌላው ደግሞ ከኋላ የሚመጣው ለዚህ ለስጋ ማምረት የሚመጣው እንስሳት ነው፣ ከብት፣ በግና ፍየል። ይህንን ነው የምንናገደው ከነሱ ጋር። ስለዚህ እነኚህ ነገሮች በበቂ ቁጥርና በሚፈለገው መጠን አሉ ወይ ነው። አሁን ለምሳሌ ዝም ብለን አንዱን ነገር ብነግራችሁ አታምኑኝ። ፍየል ወደ 40 ሚሊዮን አለን። ተውት፣ 30ም 40ም 50ም ተውት፣ እሱ አለን። ይሄ ሚሊዮን አለን። አውቶማቲካሊ 70% ሴቶች ናቸው። 30 ሚሊዮን አለን ምስል 70% ሴት ነው። አይፈለግም፣ ይወጣል፣ ከዚህ ሲስተም ይወጣል። ከዛ ደግሞ ለቁም እንስሳት ንግድ፣ ለሀገር ፍጆታ፣ በሞት የሚነጥቀን ናቹራል ሞት የሚነጥቀን እኛ የምንጠቀመው ምናምን ሲል ይህን የሚያህል ሲሆን ለእያንዳንዱ ቄራ በአመት ለሁሉም ቄራዎች ለ11 ቄራዎች ቢያንስ 3-4 ሚሊዮን ማስገባት ያስፈልገናል 30,000-40,000 ቶን ለማውጣት። ግን አሁን እያቀረብን ያለ ነው ከዛም ተፈልጎ ያው ችግር ተሰርቶ የምናቀርበው በ2 እስከ 2.5 ሚሊዮን ይሄ 20,000-22,000 ቶን የሚሰራበት። ስለዚህ ይህን ሁሉ በቁጥር ሳይሆን በምርታማነት ለምሳሌ ግብርና ሚኒስቴር የ10 ዓመት ስትራቴጂ አውጥቷል። ከአንድ ከብት 105 ኪሎ ግራም ነበር ከ5 ከ6 ዓመት በፊት የሚያገኘው። ከ10 ዓመት በኋላ ግን ከአንድ ከብት 150 ኪሎ ግራም ስጋ አገኛለሁ ብሏል። ከአንድ ከብት እዚህ ላይ እየተሰራ ነው። እዚህ ላይ ሲሰራ ምግቡ፣ መኖ፣ ጤንነቱ፣ አያያዙ፣ ደህንነቱ፣ ለአርቢው ገበሬ የሚሰጠው የኤክስቴንሽን አገልግሎት ያ ሁሉ ተብሎ ነው እዛ ላይ የምንደርሰው። በግና ፍየል ደግሞ በ6-7 ኪሎ ነች። አንድ በግ ስናርዳ 6-7 ኪሎ ነች። ይህንን ወደ 11-12 ኪሎ ለማድረስ ነው። እና እነኚህ ነገሮች ለመስራት በጣም ጊዜ ይፈልጋሉ፣ በጣም ትምህርት ይፈልጋሉ፣ በጣም ብዙ ሎጂስቲክ ይፈልጋሉ። እና
ይህንን እንዴት ተባብረንና ተቀናጅተን ቅንጅትም ይፈልጋሉ እንስራ የሚለውን በችግሮቻችን ዙሪያ እንትን ብለን ይሄ እዚህ የተከፈተ ትልቅ ሀብት ትልቅ ገበያ ያለን እንዴት እንምላው ቢያንስ እንደው 40-50% እንኳን እንዴት እንምላው የሚለው ነው የሲምፖዚየሙ ዓላማ። በዚሁ አመሰግናለሁ። ብስሚላሂ ራህማን ራሂም። ወንድሞቼ በአማርኛ ብዙ ማብራሪያ እየሰጡ ነው። እኔን የሚመለከት ጥያቄ በአማርኛ መልሼ ከዛ በኋላ በኦሮምኛ ትንሽ መጨመር እፈልጋለሁ እና ሐላል ማለት ምን ማለት ነው? እዚህ ላይ ማብራሪያ እንድትሰጡን ነው ጥያቄ እኔን የሚመለከተው። ሐላል ማለት የተፈቀደ ነገር ማለት ነው። በሸሪዓ በእስልምና ሸሪዓ የተፈቀደ የሚበላ ነገር ብቻ አይደለም፣ የሚጠጣ ነገር ብቻ አይደለም፣ የሚሰራ ነገርም እዚህ ውስጥ አለ። ሴት በመሆኗ ለወንድ አይፈቀድም ያለ ሚስቱ በኒካህ የታሰረ በስተቀር አይፈቀድም፣ ሐራም ነው። ሐራም ደግሞ የሐላል ተቃራኒ ነው እና ሐላል ማለት ብዙ የተፈቀደ ነገርን ያቀፈ ነገር ነው እና ሐላል ትቶ ሐራም የሚሰራ ሰው ሶስት ነገር ያመጣል። በአንደኛ ደረጃ የአላህ ኃጢአት ሰራ ማለት ነው። በአላህ ዘንድ የተከለከለ ነገር ሰራ ማለት ነው። ሐራም የሰራ ሐላልን ትቶ ሐራም የሰራ ተቀባይነት የለውም፣ ኃጢአተኛ ሰው ነው። አንድ በሁለተኛ ደረጃ በራሱ ጤና ላይ ችግር አመጣ ማለት ነው። ለምሳሌ በእስልምና ሸሪዓ መጠጥ መጠጣት፣ ሰክሮ ራሱን ችግር ውስጥ ማስገባት የተከለከለ ነው። ጤናማ ሆኖ ተፈጥሮ በራሱ እጅ ችግር ውስጥ ማስገባት ማለት ነው እና ሐላል እንደዚህ ነው። በሁለተኛ ደረጃ ጤና ማበላሸት ሲሆን፣ በሶስተኛ ደረጃ አካባቢውን ማበላሸት ማለት ነው። ጎረቤቱን ማስቸገር ማለት ነው። በሰው ልጅ በእንስሳት በሁሉም በሐላል ከኖረ ችግር አያመጣም። ደስተኛ ሆኖ ውሎ ያድራል። ከናፍ ጀች ሐላል ጀቹን ዋኛ አዳሙ ዋንዱ ገሙ ካነ ቆፋሚቲ ወንዲ ደለገሙስ ከሐላል ራበሁ ሄዱ ጅራ ዋንተፍ ማልጃ ነብይ ሙሐመድ አለይሂ ሰላቱ ወሰላም الحلال بين والحرام بين وبينهما أمور مشتبهات لا يعلمهن كثير من الناس وني حلال إفبهادا وان كجراكته وجتا متما تاتي مندا هجي غيترت مندا فلتون حلال هاتون حرام سوقي تدلغته سوقي تي فيدمته حلال بته حلال غرغرته ترفاما سو مهونو حلال واندل يدوجچ إفبون يوهته حرام إفبهادا ማንኛውም ሰው ከሐላል ከወጣ حرام ውስጥ ነው የሚገባው። حرام ውስጥ ሲገባ ራሱ ይቸገራል። መጀመሪያ ሰው ሳያይ ራሱ ይቸገራል፣ አእምሮ ይቸገራል፣ መተኛት አይችልም። حرام ማለት ነው እሱ። በሶስተኛ ደረጃ ደግሞ ሐዋሳ የአካባቢውን ማስቸገር ነው እና ሐላል ጀቹን ጅሬኛ ኸኛ ጉቱ ሐላል ወጉ ጀኑ ሙስሊም ቆፈላለት ኢልሚ ነማ ሁንዲ ሐላል እንቦቤ ገሉ ቀባ ነምኒ ነማቴ መርት ሐላል እንጅራቹ ቀባ ዱረ ልቡሳ ይሰረከሰ ዮ ሐላል ሊሴ ከናፍ መጅሊስኒ ኸኛ ጨራ ጉዳን ኑቲ ቀብኑ ergaan guddaan nuti qabnu akka majlis oromiyaatti ispoortii ala ergan foon ala erguu doolaa sadii qofaame ka erguu feenu Awurooppaa erguu feena. Awurooppaa keessa biyya takka ni jirti biyya san maqaa isii Switzerlandii fi Faransaay jidduu jirti.
akkaataan seera qalmaysiitilleen akkaataa seera shari'aa muslimaatiin haa qalamu jaaniiti mootummaan paarlamaan taa'ee murteesse biyya san keessatti waan ila sentanii Google sentanii gaafachuu dandeessu biyya san maqaa isin jalaa badii amma kanaaf jecha biyya addunyaa hunda erguu barbaadna akka obboleeyyan kiyya asii kaasanitti hanqinaatiitu jira toonii 20 miti rubuu tokkoon keenya toonii 200 jenneemi hanqina hedduu jira dhaltuun hafuu xixiqqoon hafuu kormaan qoftiin barbaadamu kormaan sanuu ka kiiloodhaan fudhatama qabu malee ka kiiloon isaa istaandaardii hin eeggatin hafuu kun hundinuu foon kun akka ala ergamu boodatti hambisuu fi gufuu ta'uu nu argisiisa kanaaf maal dhaamna nuti dhaamsi nuti qabnu akka majlis oromiyaatti mootummaan keenya mootummaan jijjiiramaa kun carraa bal'aa ummata keenyaa banee waan jiruuf horsiisee bulaa sirritti waan isaan barbaadan kunuunsa barbaachisu akka isaaniif godhan dhaamsa godhuu barbaadna karaa gibirinaa ministeeriitiin karaa irshaa ministeeriin jechuudha horsiisee bulaan qixa sirriitiin lafa bal'oo qabna amma naannoo Booranaa yoo fudhanne beeladaa hedduu dhume sababa hongeetiin Soomaaliyaa yoo fudhanne naannoo Soomaaliyaa kilomita tan yoo fudhanne gaala hedduu dhume re'ee hedduu dhume wanni sun akka dandamata argatu dursa haalli mijaawee fi beeladaan biyya teenya beeladaan Itoophiyaa akka balaa jalaa baraaramtu dhaamsa keenya dhaamsa majlisaati tambiraa boleeyyan keenya deebisan jeetii yaada kanaaf qophii guyyaa 24 jechaadha September amma maali November 24 maali December 3 sadaasa guyyaa 24 hoteela Sharaatan kan amma keessa jiru kanatti kan qophaa'u kanarratti haala kana caalaa ta'een akka nu cinaa dhaabbattan dhaamsa keenya fitadheen jira ሰላም አለይኩም ወራህመቱላሂ ወበረካቱ ማስተካከል ያክል ሁለት ነገሮችን ለሐሙሱን ፕሮግራም እንጨምራለን አንደኛው ሐሙስ መግለጫ እንሰጣለን ስለ አጠቃላይ ስለ ሲምፖዚየሙ ሳምንት ሐሙስ ቦታውን እናሳውቃችሁና ሁለተኛ ህዳር 24 መሆኑን እንዳትረሱ ላሊበላ አዳራሽ ሶስተኛ ቅድም የተጠየቁት ጥያቄ ፍሬም እንዲደረግ አካባቢው እንደምታውቁት በቆዳ ስፋትም በህዝብ ብዛትም ቅድም ተገልጿል ቄራዎች ለ25 ዓመታት መጅልስ ተጠው ነበር አሁን የተለየበት ምክንያት በባለሙያም በስነ ምግባርም ደረጃ በደንብ የተዋቀረበት ሰዓት 25 ዓመት ነው ይሄን ስራ ሲሰራ የቆየው ነገር ግን ለየት የሚያደርገው በአሁኑ ሰዓት ቅድም የተጠቀሱ የቬተርናሪ ሐኪሞች እንዳሉ ሆነው እምነት ይፈልጋል ማለት እነዚህ ገልፍ ሀገሮች ካልቸር አላቸው እምነት አላቸው ይሄን እሴት የሚያስጠብቅላቸው ተቋም ይፈልጋሉ ስለዚህ ይሄ ተቋም ምንድነው የሚያደርገው ከሸሪዓው በትክክል የሚታረደው መስፈርቱን አሟልቷል አላሟላ የሚለው ነገር በትክክል ሊሰጥ የሚችል ተቋም አሁን ቅድም ሁለት ቪዛ ነው ተብሏል መንግስት የራሱን ነው የሚሰራው ጤናማ አይደለም እንጂ ከርከሮ ታርዷል አልታረደም የመንግስት ላይሆን ይችላል ኢምፖርት የሚደረግ ሁሉ ሊያደርግ ይችላል መንግስት ነገር ግን ኤቲካል የሆነ ሃይማኖታዊ የሆነ ጉዳይ የሚቋጠረው መንፈሳዊ ጉዳይ የሚቋጠረው ከነዚህ ሀገራት ጋር በተለይ እምነት ካላቸው ካልቸር ካላቸው ሀገራት ጋር ስፔሻሊ ወደርንም ጠላንም ዙሪያችን ገልፍ ሀገራት በደንብ በኢኮኖሚ የተሳሰርን ስለሆነ ከነዚህ ጋር ያለን የኢኮኖሚ መስተጋብር እምነቱን የጠበቀ መሆን መቻል አለበት ይሄን ደግሞ የሚያስጠብቅልን ተቋም ይሄ ተቋም ነውና ከዚህ ቀደም ሲሰጥ የነበረውን አዘምኖ በርካታ ባለሙያዎችን ቀጥሮ በማየቱ ምክንያት ኳታር ሪኮመንድ አድርገው ቅድም እንደተባለው ለዓለም ዋንጫ የስጋ ግብአት የሚያቀርቡ ሀገሮች እንደ ኡጋንዳ አይነት እዚህ ድረስ መጥተው ሰርቲፋይድ እየሆኑ ነውና ይሄ ከፌደራል መጅሊሱ ማንዴት ጋር የሚጋጭ አይደለም እዚህ የሚሰሩት የሙያ ስራ ነው ስልጣኑ ደግሞ የኦሮሚያ መጅሊስ የኢትዮጵያ እስልምና ጉዳይ ሁሉንም ይቆጣጠራልና አይጋጭም የሚለው ነገር እንድትወስዱልን ነው መግለጫ በወረቀት ተዘጋጀ መግለጫ አለ ሻይ ቡና አለ እሱን ይዛችሁ እንድትሄዱ የትራንስፖርትም የተዘጋጀ ነገር ካለ ምላቻችሁ ለማለት ነው እናመሰግናለን